እመቤታችን ቅድስት ድንግል ማርያም ለሁላችን የመዳናችን መሰረት በመሆን ዛሬ እንዲሰበሰብ ብለን ለምንጠራው አምላክ ስሙን ለምናከብረው አምላክ እግዚአብሔር የላቅነውን በማቅረብ አንድ በማድረግ ሁላችን የሰበሰበችን ቅድስት ድንግል ማርያም በዚህ ሰዓት ሁላችን አንድ ስለሆን በምስጋና ስለቀረብ ስሙ አምላካችን እሷን የሰጠን ጌታ ከእናቱ ከወላዲተ አምላክ ከድንግል ማርያም ጋር ስሙ የተመሰገነውንና ለእናንተ እንደሚገባችሁ እንደምን አደራችሁ፣ እንደምን አላችሁ፣ እንደምን ቆያችሁ። የአባቶቻችን አምላክ ልዑል እግዚአብሔር የሁላችንም አምላክ የትናንቱ በደል ያልቆጠረብን ዛሬ በፊቱ ያቆመን እንድናመሰግነው የፈቀደልን ልዑል እግዚአብሔር ዳግመኛ ከእናቱ ከወላዲተ አምላክ ከድንግል ማርያም ጋር ስሙ የተመሰገነ ይሁን። እንግዲህ ዛሬ ያስቀደሳችሁ ሰዎች ምስባኩንም ወንጌሉንም ቅዳሴውን አድምጣችኋል። ምስባኩም መዝሙር 89 ያለውን እግዚአብሔር ከወዳጆቹ ጋር ቃል የገባውን ኪዳነ ኮምሰራኔ ወዳጆቹ ጋር ከመወዳቸው ጋር ቃል ኪዳን ገባው ቃል ገባውላቸው ያለ ምስባክና በሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ያለው ሁላችንም በአንድ መንፈስ በአንድ ሃይማኖት ድምፅ የትላንቱን ትንቢት ዛሬ ፍጻሜ ትላንት በነቢያት የተነገረ የታየ የዛሬ ላለንበት ማንነት መንገድ ጠራጊ የሆነውን ቃል በተለይም ደግሞ ሉቃስ ላይ ትላንት የተነገረ የተፈጸመበትን ኃይለ ቃል አድምጠናል። ስለዚህ መነሻችንን ይኸው ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 55 ላይ እግዚአብሔር ለሁላችን ጸጋውን ያብዛልን። ሉቃስ ወንጌል ምዕራፍ 1 ቁጥር 55 ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ዓለም። እግዚአብሔር አምላካችን ለአብርሃምና ለዘሩ የተናገረውን እነሆ አሰበ። ማን? እግዚአብሔር። እግዚአብሔር ቃል ይገባል ይፈጽማል። ትላንት ለአዳም ቃል ገባ፣ ዛሬ ፈጸመ። ትላንት አዳም ከገነት ሲወጣ የት ገባ አለው፣ ሰበውኑ ጎበኘው። እያንዳንዱ ቃል ኪዳን ትላንት የተነገረ ዛሬ ተፈጸመ ነው። ተናጋሪው እግዚአብሔር ነው። እግዚአብሔር ሁሌም ተናግሮ የማይጸጸት አምላክ ነው። በሚናገረው ቃል ወደ ኋላ ማይል እግዚአብሔር ነው። ዛሬም ለምንሰራው ስራ ሁሉ ቃል የሚገባ ዛሬ የሚፈጽም አምላክ ነው። ትላንት ለአባቶቻችን ቃል ገባ፣ ዛሬ ፈጸመ። ትላንትና ለእነ አብርሃም ቃል ገባ፣ ለእነ ይስሐቅ ቃል ገባ፣ ለእነ ያዕቆብ ቃል ገባ፣ ዛሬ ፈጸመ። ለአባቶቻችን ቃል ተፈጸመ ሲባል እግዚአብሔር ዛሬ በቀረው ቁጥር ቃል የሚገባ እግዚአብሔር የሚፈጸም አምላክ መሆኑን እንድንማር ነው። ትላንት ለአብርሃም ቃል የገባ ምክንያት እግዚአብሔር አመጣጡና እምነቱ ነው። አብርሃም ትናንት ምንም ባልነበረበት ሰዓት ዘፍጥረት ምዕራፍ 12 እንደሚነግረን እናትና ከአባቱ ያስተምረው ሰው ሳይሆን ጣዖት ከሚያመልኩት መንደር ውስጥ ወጥቷል። እምነት ወጥቷል። አብርሃም አወጣጡ እምነት ነው። እግዚአብሔር ሲጠራው አብርሃም እግዚአብሔር ተገለጸልኝ ስለው እግዚአብሔርም አብርሃም አብርሃም ጻም የረከው ተፈልቀ ማዝማዲከ ስለው አብርሃም ከወገኖቹ ውጣ ሲለው በእምነት ወጥቷል። አንዳንድ ሃይማኖት ስናምን ምን መሰከረው ነገር አለ፣ በውስጡ መታመን አለ። እግዚአብሔር ውጣ ስለው አብርሃም ሳይጠራጠር ወጣ። መጀመሪያም ጠርቷል፣ መጨረሻ እግዚአብሔር ሲጠራው እሱ ብሎ ወጥቷል። የእምነት ዋጋው እግዚአብሔር ሲባርከው ምን አለ? አብርሃም እንዲህ አለው፣ በዘርህ የተባረኩ ኩሎ አሕዛብ ምድር፣ በአንተ ዘር አሕዛብ ይባረካሉ አለው እግዚአብሔር። ቃል ኪዳኑ ነው። ያ አወጣጡ ነው። እያንዳንዱ ሰው ከሚወጣው አንፃር ቃል ኪዳን አለው። እንዳመጣጡና እንደ ኑሮው እንደ እምነቱ ጽናት ቃል አለ። አብርሃም እንዳመጣጡ
እግዚአብሔር ቃል ገባለት። ምን አለው? በዘርከ በአንተ ዘር አሕዛብ ይባረካሉ፣ የሚባርኩን እባርካለሁ፣ የሚረግሙ እረግማለሁ፣ ለበረከቱን አለው እግዚአብሔር። ስለዚህ ትላንት ቃል የገባው እግዚአብሔር ዛሬ ይፈጸማል። ለዚህም ዘፍጥረት 18 ቁጥር 1 ጀምሮ ትላንት በዘመነ አበው ምንም ባልነበረበት ሰዓት መጽሐፍ ባልተጻፈበት ሰዓት አብርሃም በእምነት ሥላሴን አሻግሮ አይቶ ነበር። እንግዲህ አንዳንዴ አይኖቻችን ከማልፍበት ቦታ፣ አንዳንድ አይኖቻችን መጥፎ ቦታ አልፈው ኃጢአት ሲሰሩ፣ አንዳንዴ ደግሞ አይኖቻችን ከበጎ ቦታ አልፈው ዋጋ አላቸው። አብርሃም አዳም አይኖቹ በለስ ላይ አረፉ። በለስ ላይ ያለፉ አይኖቹ ልበላ ብሎ ኃጢአት ሰራ፣ ተራቆተ፣ ተቸገረ፣ ሜጃ አጦ የሚሄድበት ቦታ አጦ ሲራቆት እግዚአብሔር አይቻለሁ ከአዳም አለው። በአንጻሩ አብርሃም በፈተና ሰዓት አይኖቹ ሥላሴ ላይ አረፉ። አየሁ ያልጎደለበት አዳም ሁሉ የነበረው አዳም አይኖቹ በለስ ላይ አርፈው ተራቆተ። በአንጻሩ ፈተና ውስጥ የነበረ አብርሃም ደግሞ አይኖቹ ሥላሴ ላይ አረፈ። ለምን ሲባል ከቤት የወጣበት አወጣጥ ነበር። እያንዳንዱ ሰው ከቤት በምትወጣ አወጣጥ ዋጋ አለ። በምትኖረው ማንነት ዋጋ አለ። አወጣጥ ዋጋ ሰጥቶታል። ከቤት ወጥቶ አሻግሮ ሥላሴን አየ አብርሃም። ከቤት ወጥቷል። አንዳንዴ ሰው ከሥጋ ቤት ካልወጣ አይኖቹ ከሚገባው ሊያርፉ አይችሉም። አወጣጡ ነበር ያ። አብርሃም ወጣ፣ ከቤት ወጣ፣ ያን አሻግሮ ቤት አየ። አብርሃም ውጭ ሲመለከት ሳራው ቤት አለች። ሁለቱ አንድነት አንድ ቤት ሲሰራ አንዱ ከውጭ እይታ ሁለቱን አንድ ያደርጋቸው። ሳራ ከውስጥ አብርሃም ከውጭ። አንዳንድ ምዕመናን እያንዳንዷንም በሚሰራው በሚያከናውነው ስራ ዋጋን ያገኛል፣ ዋጋን ያጣል። አብርሃም ከቤት ወጣ፣ አሻግሮ ሥላሴን አየ። ስለዚህ እያንዳንዷንም ከሥጋ እይታው ካልወጣ አይኖቹ ከሚገባው ቦታ አያርፉም። አብርሃም ከሥጋ እይታው የወጣና ከአንድ ዛፍ ስር አረፈ፣ ተቀመጠ ሲባል ያ ዛፍ ምን ነው? እይታ ያለው ሳይት ይሉታል። ላይት የሚያበራ ሥላሴን የሚያሳይ ዛፍ ነው። ስለዚህ አብርሃም እንዳወጣቱ ዛፍ ላይ ሲያልፍ ያለ ሥላሴን አየ። ያኔ ምን አለ? እምከመረተኩ ሞገሰ በቅርብ አግኝትኩ፣ አይናችሁ ሞገስ ካገኘኝ ትለቁኝ አለ አብርሃም። ሞገስ ካለኝ አለ፣ ክብር ካለኝ አለ፣ መወደድ ካለኝ አለ፣ ቤቴን አትለፉት። አዎ ግርማ ካለ፣ መወደድ ካለ፣ ሃይማኖት ካለ እግዚአብሔር ቤት አለ። ግን አወጣ ይጠይቃል፣ እይታን ይጠይቃል። ሞገስን ካገኘው፣ መወደድ ካለኝ፣ ባለሟልነት ካለኝ ቤቴን አትለፉት አለ አብርሃም። ያኔ ቤት ገባ ከአብርሃም። ምክንያቱም ሞገስ ካለኝ ብሏል። አብርሃም ጥያቄው ክብር ካለኝ ነው። ቤቴን አትለፉት። ይሄ ቤት ባዶ ነው፣ የተራቆተ ቤት ነው፣ መካን ቤት ነው። ልጅ የለው ቤት ነው በሙት። አዎ ዓለም ዛሬ መካን ነው። እየወለደ ልጅ ያልወለደው ልጅ ወልዶ ልጅ ያልወለደ ልጅ አለ። እናት አለ አባት መካን በእውነት እያለ ፍሬ ያላፈራ መካን ነው። ሰውን ፍሬ የሌለው ያላፈራ ግን ያስተዳደር አላፈራ። አብርሃም አየ። ስለዚህ ቤቴ ባዶ ነውና ሞገስ ካለኝ፣ መወደድ ካለኝ ከጎበኛችን ቤቴን አትለፉት አለ አብርሃም። ያኔ ሥላሴ ከአብርሃም ቤት ገቡ። እንዲህ ተባለ። እስከ 13 ላይ ምን ተባለ? የአብርሃም ቃል ተገባ። አመሰመየውም እገባ ቤተ ወቶል ሳራ ወልደ የዛሬው ለከርሞ ከቤት እገባለሁ፣ ሳራም ልጅ ትወልዳለች አለው። ያየው ቃል ኪዳን ለከርሞ ከቤት እገባለሁ፣ ሳራም ልጅ ትወልዳለች። ችግሩ ያነበር ባካን ነበር። ልጅ የለውም። ቤቴን በሙታል፣ ቤቴን እዩልኛል። ሞገስ ካለኝ ከወደዳችሁኝማ ቤቴን እዩት። ቤቴ የመካን ቤት ነው። ልጅ የለኝም አለ አብርሃም። ለከርሞ ከቤት እገባለሁ ተባለ። በዓመቱ ይስሐቅ ወለደ። ይሄ ጸጋ በቤት እግዚአብሔር ካባ በቤት ገባ። ትላንት መከራ በሳራ በዓመቱ ልጅ ሆነች። ለምን? እምነት ዋጋ ነው ያ። እምነት አይናለ ያ ይታያል። እምነት ላይ ያለ ማንነት ነው። እምነት ይገለጣል። ይሸፈን ነው ግን የለም ይገለጡ ነው። እምነት በስራ በስራ ይገለጥ እምነት አለን እንጂ የቆርጥ እምነት የለም። በስራ ይታያል ማለት ነው። አብርሃም በስራ መራት ገለጠ። እግዚአብሔር የተገባ ባረከው፣ ልጁን አገኘ። አንድ ልጅ ተራለ። አነሳሳችን እኛ ሉቃስ 1:55 ላይ ነው። እግዚአብሔር ለአብርሃም ቃል ገባ። ምን ብሎ? እንደ ዛሬው ለከርሞ ከቤት እገባለሁ። እንግዲህ ለጊዜው ማነው? ለይስሐቅ ስታየማነው ሲባል
የአብርሃም ቤት ሞገስ ካለ ያተለፉ ሲባል የአብርሃም ቤት ሞገስ የተባለ ማለት ድንግል ማርያም ናት። ቅድም ተብሏል። ስመለከሽ ሞገስ ባበር እግዚአብሔር መራው ድንግል ሆይ አላት። እዚያ ዘንድ ሞገስ አለሽ። የአብርሃም ሞገስ ድንግል ናት ማለት ነው። ሞገስ ካለን ድንግል ናት የአብርሃም ሞገስ ከአብርሃም መሳሪያ ቤቱ ጌስ የሆነበት ምክንያቱም አጠቃላይ የአብርሃም ቤት ሲባል ዘሩ ነው። የአብርሃም ዘር ነው። የአብርሃም ዘር ቤት የጎደለበት ቤት አለ። ያ የሕይወት ጉዳይ ነው። ስለዚህ ዓለም ሕይወቱን አልቋል። እግዚአብሔር ተራርቋል። እግዚአብሔር ጸጋ አብሯል። ሰው እግዚአብሔር ነበር ግንኙነት ተቋርጧል። ስለዚህ አብርሃም እስካገኘ ቤት ግቡ ሲል የአብርሃም ሞገስ ድንግል ማርያም ነበረች። አብርሃም ራሱ ስማራካሽ ሞገስ ባበስ ያለ ድንግል ወይ በዚያዘር ምናለች ሞገስ አለች አለ። ማን ድንግል ማርያም የእግዚአብሔርና አንቺ ሞገስ አለች አላት። ስለዚህ የአብርሃም ሞገስ የአብርሃም መካሪያ የአብርሃም ጸጋ ሞገስ ጸጋ ማለት ድንግል ማርያም ናት ማለት ሞገስ አለች እናላት በራስ ያወስናል በእግዚአብሔር ዘንድ በዚያን ሞገስ አለች በማመን ዘንድ በሰው አለ በሰው ሞገስ ማየል እኮ ሰው ሞገስ አለ ተላታ ቀረበ ሰው እያለ ቀራስናታ ከአንተ ሸሸራ አፈበረ አንድም ቃል ሰው ነውና ከሰው የምንጠብቀው ሞገስ ጊዜያዊ ነው። ነገር ነው ሁሌ ሞገስ ነው። ሰው ሰማያዊ ሞገስ ነው። ሰማይ በር ነው። ያ በሰው ነው ሞገስ ካለ ከብሮ ነው። ስለዚህ ነው ያ ሞገስ ከራላትና አባሪያ ሞገስ ከዳሽ ሰሞ ምናለ መለታችን ድንግል ማርያም ነው። ትንቢት ሆነ ያ የነቢያ ትንቢታቸው ሞገሱ ማርያ ያያ ሞገሳቸው ሙሉ ሰማይ ሰጣቸው እናታቸው ሞገስ ሞገስ ነው። ያ መሬት መባል የነቢያ ትንቢት መባል ያያ ሞገስ መዝናያ ወደምን ጠላንም የድንግል ማርያም ሰባኪ ሞገስ የለማውበት ሞገስ ፋናቱ ያያ ሞገሳቸው አላት የከበሩባት በሷና የተናገሩ በሷና ክርስቶስ ነው መሲህ ብላል መሰረታቸው ሷና ሷን በመስረት ጀምረዋል። የሐዋርያ ሞገሳቸው አላት ድንግል ማርያም አየው ከበሩባት ሐዋርያ ያለ ድንግል ማርያም ሐዋርያ ካምልክምና ያለ ድንግል ማርያም ጸጋ የለም። ያለ ድንግል ማርያም ክብር የለም። የሐዋርያ ሞገሳቸው ድንግል ናት። የነቢያት ትንቢታቸው የሰማዕታት እናታቸው የመላእክታቸው ሞገስ የመላእክት እህት መባል በንጽሕና በቅድስና በክብር የመላእክት እመቤታችን ሐናና ኢያቄም ስትሆን የመላእክት በንጽሕና የመላእክት ሪቃ መላእክት ማይራቡ ማይጠው ማይሞቱ መላእክት እህታቸው አሳልማ ይቷላ ሲነሱ ነው እንዲሁ ዘማሪው ወሱን ሰለቆን ያለ የቆስ ሙበት ድንግል ናት። ያንን ያለው ታላቁ ኢትዮጵያ ክርስቲያን ነው። ወሱን ሰለቆን እቲ ስጋ ተነሳበን ማርያም ድንግል ያለ ያቆስ ሙበቱ ያው ወንደው ያቆስ ሲባል ውበት ደምግባቱ ውጭ ደምግባቱ ሳይሆን ቁመናው ሳይሆን ደምግባቱ ድንግል ነበረች። ያቆስ ሞገስ ያቆስ ማለት የተከበሩበት ቃል የገባ እግዚአብሔር የያቆስ ሞገስ ድንግል ማርያም ያቆስ ውበት ድንግል ማርያም ናት። ብዙ ባራስ ተሰጥቶ ነበር የዘመሩ ናራምስ አለው በቤታችን ሞገስ ያባሽ ደረሽ ዛይሮሽ ቆይዋልና እንዲኖር ያንስናው ውጭ አይደለም ወሳዳይ ማለት ድንግል ማለት የንጽሕና ድንግል ውስጥ ያለ ማለት የታተመ ማለት ማይቀየር ንጽሕና ቅድስና እንዳለ ነው። ታላቆች ሲናገር ታውቃለህ ምዕራፍ 13 ቁጥር 22 ላይ ምን አለ? ይኸው ከዚህ በምድር ዘመናት ከመጠና ድንግል ነው ታረከች ያው ማለት ያው ያው ድንግል በማስተዋል ተቃምሩ አሽፈጣን ኮማንሳት ታበላሽ ማለት ነው። በተመጣጣሽ ድንግል ማርያም ውበቷ ያለው ንጽሕና ቅድስና ያለ ሳይቀየር በተፈጥሮ ማለት ያለች ከምንም ማለት ያለች ድንግል ማርያም እንደሚገርማቸው ነገር አንድ ሃይማኖት አበው ይቀራባታል። አውግሊስ ይባላል በእንግሊዝኛው ኢኮርሶፎም ይባላል። የሮሙ ጳጳስ ምን ይላል? በቤታችን ድንግል ማርያም ሲናገርላት ሞቷል ስለሷ ለምናገር አለ የክርስቶስ ከሷ ሰውነ ስትናገር እምነት ይጠይቃል። ያለምነት አትተውም። የእምነት ዋጋ እምነት ካለ እንዴት ማለት ነው? ሳትመራመር ታውቃለህ። ግን እምነት ይፈልጋል። የእምነት